የንጉስ ሕዝቅያስና የእምነት ኃይል ሰላም መትከለሽ ማርያም ረግቢ አንቺ ነሽ መደምደሚያ የልቤ ማከሚያ አንዴ ሰላም መትከለሽ ማርያም የይሁዳ መንግስት ኃይሏን እያጣች ጣዖት አምልኮና ሙስና በስፋት ተንሰራፍቶ በነበረበት ወቅት አንድ ወጣት ንጉስ ተነሳ። ስሙ ሕዝቅያስ ይባል ነበር። በ25 ዓመቱ ወደ ዙፋኑ ቢወጣም እምነቱና ድፍረቱ ከእድሜው እጅግ የላቀ ነበር። ወደ እግዚአብሔር እንመለሳለን፣ የአባቶቻችንን መንገድ አንከተልም፣ ነገር ግን የእውነተኛውን እምነት መንገድ እንጓዛለን ሲል አወጀ። የሕዝቅያስ አባት አካዝ እግዚአብሔርን ትቶ ጣዖትን ያመልክ ነበር። እንዲያውም የገዛ ልጁን በእሳት በማሳለፍ አሰቃቂ መስዋዕቶችን ያቀርብ ነበር። ሕዝቅያስ ግን የተለየ ነበር። የእግዚአብሔርን ቃል በልቡ ሰንቆ በይሁዳ መንግስት ላይ ታላቅ ለውጥ ለማምጣት ወሰነ። የሕዝቅያስ የመጀመሪያ ሥራ የተዘጉትን የመቅደሱን በሮች እንደገና መክፈት ነበር። ሌዋውያንን ሰብስቦ መቅደሱን እንዲያንጹና እግዚአብሔርን እንደገና ለማምለክ እንዲዘጋጁ አደረገ። ካህናቱም መቅደሱን እንዳነጹና አምልኮ ለመፈጸም ዝግጁ እንደሆኑ ለንጉሱ ሲነግሩት እርሱም እጅግ በጣም ጥሩ፣ አሁን ለመላው ሕዝብ ንገሩ፣ የፋሲካን በዓል እናከብራለን፣ ወደ እግዚአብሔርም እንመለሳለን አሉ። ሕዝቅያስም በይሁዳ ያሉትን ጣዖታትንና የአረማውያን መስገጃዎችን በሙሉ አፈራረሰ። እንዲያውም ሙሴ የሰራውን የነሐስ እባብ ሕዝቡ እንደ ጣዖት ያመልከው ስለነበር ሰባብሮታል። አንዳንድ ሰዎች አባቶቻችን ሁሉ ጊዜ ይህንን ሲያደርጉ ኖረዋል፣ አሁን ለምን እንለውጠዋለን ሲሉ ተቃወሙ። ሌሎቹ ደግሞ ይህ እውነተኛው የእግዚአብሔር መንገድ አልነበረም፣ ንጉስ ሕዝቅያስ ወደ ትክክለኛው መንገድ እየመራን ነው በማለት ደገፉት። ሕዝቅያስ ለረጅም ጊዜ ተረስቶ የነበረውን የፋሲካን በዓል እንደገና እንዲከበር አደረገ። በዚያም በዓል ሕዝቡ የእግዚአብሔርን የማዳን ሥራ አስታወሰ። በሕዝቅያስ የንግስና 14ኛው ዓመት የኃያሉ የአሳር ግዛት ንጉስ ሰናክሬም ይሁዳን ወረረ። አሳር አስቀድሞ የሰሜኑን የእስራኤልን መንግስት አጥፍቶ ነበር። አሁንም ይሁዳን ለመቆጣጠር መጣ። አማካሪዎቹም ግርማዊነቶ የአሳር ጦር ብዙ ከተሞችን አስቀድሞ ይዟል፣ ኃይላቸውም እጅግ ታላቅ ነው አሉት። ሕዝቅያስ ግን አትፍሩ፣ ከነርሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል ሲል መለሰላቸው። ሕዝቅያስ ብልህ ንጉስ ነበር። የኢየሩሳሌምን ቅጥሮች አጠናከረ። ከጊዮን ምንጭ ወደ ከተማው ውሃ የሚያስገባ ዋሻ በማስቆፈርም የውሃ አቅርቦትን አስጠበቀ። ዛሬም የሕዝቅያስ ዋሻ በመባል የሚታወቀው ይህ አስደናቂ የምህንድስና ስራ ኢየሩሳሌም ስትከበብ እንኳን በውሃ እጥረት እንዳትሰቃይ ያድርጓታል። የአሳር መልእክተኛ የኢየሩሳሌምን ሕዝብ ለማስፈራራት በዕብራይስጥ ቋንቋ ጮክ ብሎ ንጉሳችሁ ሕዝቅያስ እያታለላችሁ ነው፣ ከአሳር እጅ ማንንም ማዳን የቻለ አምላክ የለም፣ የእናንተም አምላክ የተለየ አይሆንም አለ። ሕዝቡ ግን የሕዝቅያስን ትእዛዝ በመከተል አንድም ቃል አልመለሱለትም። ሕዝቅያስ ይህንን ማስፈራሪያ መልእክት ከተቀበለ በኋላ ልብሱን ቀዶ ማቅ ለበሰና ወደ እግዚአብሔር መቅደስ ሄደ። በዚያም አጥብቆ ጸለየ። ጌታ ሆይ፣ የአሳር ንጉስ የተናገረው እውነት ነው። ብዙ ህዝቦችን አጥፍተዋል፣ አማልክቶቻቸውንም ወደ እሳት ጥለዋል። ነገር ግን እነዚህ አማልክት እውነተኛ አልነበሩም። አቤቱ አሁን አንተ ብቻ አምላክ እንደሆንክ የምድር መቻለው። ወደዚች ከተማ አይገባም፣ ፍላጻም አይወረውርባትም። ስለኔና ስለ ባሪያዬ ስለ ዳዊት ስል ይህችን ከተማ እከላከላለሁ፣ አድንማታለሁ አለው። በዚያች ሌሊት አንድ አስደናቂ ነገር ተከሰተ። የእግዚአብሔር መልአክ ወደ አሳራውያን ሰፈር ገብቶ 185,000 ወታደሮችን መታ። ጠዋት ሲነጋ ሁሉም ሞተው ተገኙ። የአሳር ንጉስ ሰናክሬምም በውርደት ተመልሶ ወደ ነነዌ ሄደ። ከጥቂት ጊዜ በኋላም በራሱ ልጆች በመቅደሱ ውስጥ ተገደለ። ይህ ታሪክ ልቦን እንደነካው ተስፋ እናደርጋለን። እንደዚህ ያሉ የእምነት ታሪኮች እንዲደርሱት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። አሁን ወደ ታሪኩ እንመለሳለን። የአሳር ስጋት ካለፈ በኋላ ሕዝቅያስ በጠና ታመመ። ነብዩ ኢሳይያስም መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ አትድንምና ቤትህን አስተካክል አለው። ሕዝቅያስም ወደ ግድግዳው ዞሮ አቤቱ በፊትህ በታማኝነትና በሙሉ ልብ እንዴት እንደተመላለስኩ በአንተም ዘንድ መልካም የሆነውን ነገር እንዳደረግኩ አስብ ብሎ
ምርር ብሎ አለቀሰ። ኢሳይያስ ከቤተ መንግስቱ ሳይወጣ የእግዚአብሔር ቃል እንዲህ ሲል መጣለት። ተመለስና ለሕዝቤ አለቃ ለሕዝቅያስ እንዲህ በለው፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ፣ እፈውስሃለሁ፣ በዕድሜ ላይም 15 ዓመት እጨምራለሁ። ይህችንም ከተማ ከአሳር ንጉሥ እጅ አድናታለሁ። ኢሳይያስም የበለስ ጥፍጥፍ በቁስሉ ላይ እንዲደረግ አዘዘ። ሕዝቅያስም ዳነ። እግዚአብሔር በአካዝ የፀሐይ ሰዓት ላይ ጥላውን 10 እርምጃ ወደ ኋላ እንዲመለስ በማድረግ ለሕዝቅያስ ተአምራዊ ምልሰት ሰጠው። ሕዝቅያስም ከሕመሙ ሲያገግም የባቢሎን ንጉሥ ደብዳቤዎችንና ስጦታን ላከለት። ሕዝቅያስም መልእክተኞችን በደስታ ተቀብሎ መላ ሀብቱን፣ የጦር መሳሪያ ግምጃ ቤቱን፣ ዘይቱን፣ ቅመማ ቅመሙንና የመንግስቱን ብልጽግና ሁሉ አሳያቸው። ኢሳይያስም እነዚህ ሰዎች ምን አዩ ሲል ጠየቀው። ሕዝቅያስም በቤተ መንግስቴ ያለውን ሁሉ አዩ፣ ከሀብቴ መካከል ያላሳየኋቸው ምንም ነገር የለም ሲል መለሰ። ኢሳይያስም የእግዚአብሔርን ቃል ስማ፣ በቤተ መንግስትህ ያለውና አባቶችህ እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚወሰድበት ጊዜ ይመጣል፣ ምንም አይቀርም አለው። አገኘ። ሕዝቅያስ በይሁዳ ለ29 ዓመታት ገዛ። እግዚአብሔርን በሙሉ ልቡ ያገለገለ ታላቅ ንጉሥ ሆኖ ይታወሳል። መጽሐፍ ቅዱስ በይሁዳ ነገስታት ሁሉ መካከል እንደርሱ ያለ ማንም አልነበረም ይላል። እምነቱ፣ ድፍረቱና በእግዚአብሔር ላይ የነበረው መታመን እስከ ዛሬ ድረስ ጠቃሚ ትምህርቶችን ያስተምረናል። የሕዝቅያስ ታሪክ ብዙ ጠቃሚ እውነቶችን ያስተምረናል። በመጀመሪያ ከጣዖታትና ከሐሰት እምነተኞች ወደ እውነተኛው አምላክ መመለስ ያለውን አስፈላጊነት፣ ሁለተኛ በችግር ጊዜ በእግዚአብሔር መታመንን፣ ሶስተኛ የኩራት አደጋን፣ የትህትናን አስፈላጊነትን። ከሺህ ዓመታት በኋላም የሕዝቅያስ ታሪክ እኛን ማነሳሳቱን ቀጥሏል። እኛም እንደርሱ እግዚአብሔርን እንታመን፣ ትክክል የሆነውን ለማድረግ ድፍረት ይኑረን፣ በትሁት ልብም እንኑር።